ጦርነት የማያውቁት የዓለም ሰላማዊ ሀገራት የሰላም ተምሳሌቶች። ሰላም የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ወደ ሰላማዊ የዓለም ክፍል ወደ መረጋጋትና መከባበር ምሽጎች ውስጥ ዘልቀን እንገባለን። ባለፉት ቪዲዮዎቻችን ጦርነት ምን ያህል አውዳሚ እንደሆነ ተመልክተናል። ደም አፋሳሽ ታሪኮችን፣ የፈረሱ ከተሞችንና የጠፉ ሕይወቶችን አስታውሰናል። ዛሬ ግን በተቃራኒው የብርሃኑን ጎን እናያለን። በዘመናዊ ታሪክ ውስጥ ወታደራዊ ግጭቶች ውስጥ ገብተው የማያውቁ ወይም በውጫዊ ጦርነቶች ውስጥ ንቁ ተሳትፎ የሌላቸውን ታዋቂ ሀገራትን እናያለን። እነዚህ ሀገራት ብዙውን ጊዜ በሰላማዊ ፖሊሲዎቻቸው፣ በብልህ ገለልተኝነታቸው ወይም በጂኦግራፊ አቀማመጣቸው ጥበቃ ምክንያት ጎልተው የሚወጡ የሰላም ተምሳሌቶች ናቸው። ጦርነት አድርገው አያውቁም ሲባል የታወጀ ዓለም አቀፍ ጦርነት ውስጥ አልተሳተፉም ማለት ነው። አንዳንዶቹ የውስጥ አለመረጋጋት ወይም ለአጭር ጊዜ የውጭ ወረራ ገጥሟቸው ሊሆን ይችላል። እስኪ እንጀምር። የዓለምን ማዕበል ተቋቁመው የሰላምን ባንዲራ ከፍ አድርገው ያቆሙትን እነዚህን አስገራሚ ሀገራት እንመልከት። አንደኛ፣ አይስላንድ፣ የእሳተ ገሞራና የሰላም ምድር። በዝርዝራችን መጀመሪያ ላይ የምናገኛት በሰሜን አትላንቲክ ውቅያኖስ ላይ የምትገኘው ልዩ ሀገር አይስላንድ ናት። አስደናቂ እሳተ ገሞራና ግግር በረዶች ያሏት ይህች ምድር በዓለም ላይ ካሉ እጅግ ሰላማዊ ቦታዎች አንዷ ነች። ምንም አይነት ቋሚ ጦር የላትም። ይህ በእርግጥ አስገራሚ የሰላም ቁርጠኝነትን የሚያሳይ ነው። በታወጀ ጦርነት ውስጥ የገባችበት ታሪክ የለም። የጦርነት ጩኸት ከድንበሯ ርቆ ለዘመናት የቆየ ነው። የአይስላንድ አስገራሚ ነገር የኔቶ አባል ብትሆንም የአሜሪካ ወታደራዊ ሰፈሮች በግዛቷ ላይ ቢኖሩም በየትኛውም ውጊያ ውስጥ ተሳትፋ አታውቅም። ጥንካሬዋ በዲፕሎማሲና በዓለም አቀፍ ትብብር ላይ የተመሰረተ ነው። ከዩናይትድ ኪንግደም ጋር የተፈጠረው የኮር ጦርነቶች ኮድ ዋርስ የሚባል አስቂኝ አለመግባባት የነበረ ሲሆን ይህም ደም አፋሳሽ ያልሆነ የአሳ ሀብት ግጭት እንጂ መደበኛ የጦርነት አዋጅ አልነበረም። የጦርነት ታሪኳ በዚች አሳማኝ ግጭት ብቻ የተወሰነ ነው። ሁለተኛ፣ ኮስታሪካ፣ የዲሞክራሲና የሰላም ኦሲያስ። ቀጥሎ ደግሞ በማዕከላዊ አሜሪካ በሁለት ውቅያኖሶች መካከል የምትገኘው የአብነት ሀገር ኮስታሪካ ነች። የዝናማ ደኖችና የዱር አራዊት መናኸሪያ የሆነችው ይህች ሀገር በደቡብ አሜሪካ በሰላም ታሪኳ ትደምቃለች። ጦሯን በ1949 ዓ.ም ሙሉ በሙሉ ያፈረሰች ሲሆን ይህም ከየትኛውም ሀገር በተለየ መልኩ ሰላምን የመረጠችበት ድንቅ ውሳኔ ነው። በውጫዊ ጦርነቶች ውስጥ ምንም አይነት ተሳትፎ የላትም። በጎረቤት ሀገር ጦርነት ሲናኝ ኮስታሪካ የሰላም ደሴቱን አቆይታለች። በዲፕሎማሲያዊ ብልህነቷና ለዓለም አቀፍ የሰላም ጥረቶች ማዕከል በመሆኗ ትታወቃለች። የጦርነትን መንገድ ትተው ሰላምን የመረጡበት ይህ ደፋር ውሳኔ ለሌሎች ሀገራት ትልቅ ትምህርት ይሰጣል። የጦር መሳሪያ ሳይሆን የመጽሐፍትና የትምህርት ሀገር በመሆኗ ትኮራለች። ሶስተኛ፣ ሊሽተንሽታይን፣ የአልፕስ ተራሮች እንቁ። ወደ አውሮፓ ስንመለስ በስዊዘርላንድና ኦስትሪያ መካከል በአልፕስ ተራሮች እቅፍ ውስጥ የተጠጋችውን ትንሽዬ ሀገር ሊሽተንሽታይንን እናገኛለን። ጦሯን በ1868 ዓ.ም በትክክል አፈርሳለች። ከዚያን ጊዜ ወዲህ በየትኛውም ጦርነት ተዋግታ አታውቅም። በገለልተኝነት ፖሊሲዋ የጸናች ሲሆን ለጥበቃዋም በስዊዘርላንድ ላይ ትተማመናለች። ሰላማዊ ህልውናዋ በብልህ የጎረቤት ግንኙነትና በዲፕሎማሲ ላይ የተመሰረተ ነው። አራተኛ፣ ቫቲካን ከተማ፣ የመንፈሳዊ ሰላም ማዕከል። በዓለም ላይ ትንሿ ሉዓላዊ ሀገር የሆነችው ቫቲካን ከተማ ደግሞ ሌላኛዋ የሰላም ተምሳሌት ነች። የካቶሊክ ቤተክርስቲያን መንፈሳዊ ማዕከል እንደመሆኗ ዓለማዊ ግጭቶች ከእርሷ ርቀው ቆይተዋል። ምንም አይነት መደበኛ ጦር የላትም። የውስጥ ደህንነቷን የሚያስጠብቀው በባህላዊ አልባሳቱ የሚታወቀው ሲውዝ ጋርድ ብቻ ነው። በዘመናዊ ታሪክ ውስጥ በየትኛውም ጦርነት ውስጥ አልተሳተፈችም። እንደ ሃይማኖታዊ ሉዓላዊ መንግስት ከምንም በላይ ሰላምንና ዲፕሎማሲን አጥብቃ ትደግፋለች። የቃሏ ኃይል የጦር መሳሪያዎቿ ናቸው። አምስተኛ፣ ሳን ማሪኖ፣ የጥንታዊቷ ሪፐብሊክ ሰላም። ከዓለማችን እጅግ ጥንታዊ ከሆኑ ሪፐብሊኮች አንዷ የሆነችው ሳን ማሪኖ በአውሮፓ ውስጥ በጣሊያን የተከበበች ሌላ ሰላማዊ ሀገር ነች። አነስተኛ የሆነ የሥራ ጥበቃ ኃይል ሲኖራት
ሁለተኛውን የዓለም ጦርነት ጨምሮ በትልልቅ ዓለም አቀፍ ግጭቶች ወቅት ገለልተኝነቷን በብልሃት ጠብቃለች። የጦርነት ነበልባል ዓለምን ሲያንጫጫ፣ ሳን ማሪኖ ግን የተረጋጋችውን አቆይታለች። ዲፕሎማሲን በብልሃት በመጠቀም ጦርነትን ማስወገድ ትችልበታለች። የጥንቱ ሀገር ሳን ማሪኖ ዲፕሎማሲ እንዴት ሰላምን ማስቀጠል እንደሚችል አብነት ሆናለች። ስድስተኛ አንዶራ በተራሮች የተከበበች ሰላም። በፒሬኔስ ተራሮች መካከል የተደበቀችው በፈረንሳይና ስፔን መካከል የምትገኘው አንዶራ ደግሞ እንዲሁ በሰላም ታሪኳ ትታወቃለች። በጣም ውስን የሆነ የጦር ኃይል ያላት ሲሆን በታሪኳ በፈረንሳይና በስፔን ላይ ትተማመን ነበር። በዘመናዊ ታሪክ በታወጀ ጦርነት ውስጥ ተሳትፎ የላትም። የጦርነት ድምፅ አልፎባት ያለፈች ሀገር ነች። በብዙ ግጭቶች ውስጥ ገለልተኝነቷን ጠብቃ ቆይታለች። የተራራማ አቀማመጧ ለሰላሙ አስተዋጽኦ አድርጎላታል። ሰባተኛ ቱቫሉ የፓስፊክ ሰላም። ወደ ፓስፊክ ውቅያኖስ ርቀን ስንጓዝ ትንሽዬዋን ውብ ደሴት ሀገር ቱቫሉን እናገኛለን። ምንም አይነት ቋሚ ጦር የላትም። የጦርነት ዝግጅት ሳይሆን የባህርን ጸጥታ የምታዳምጥ ሀገር ነች። በየትኛውም ጦርነት ውስጥ ተሳትፎ የላትም። ጠንካራ ገለልተኝነት ያላትና ምንም አይነት የክልል ግጭቶች የሌሉባት ሰላማዊ ሀገር ነች። ውብ የባህር ዳርቻዎቿና ሰላማዊ ሕዝቧ የዓለምን ትኩረት ይስባሉ። ስምንተኛ ሳሞአ የደሴቶች ስምምነት። ሌላዋ ሰላማዊ የፓስፊክ ደሴት ሀገር ደግሞ ሳሞአ ነች። በሐሩር ክልል ደሴቶች መካከል የምትገኝ በተፈጥሮ ውበቷ ሰውን የምትማርክ ሀገር። ምንም አይነት ጦር የላትም። በ1962 ዓ.ም ነፃነቷን ካገኘችበት ጊዜ ጀምሮ በየትኛውም ጦርነት ውስጥ ተሳትፋ አታውቅም። ውስን ዓለም አቀፍ አለመግባባቶች ያላት ሰላማዊ የፓስፊክ ደሴት ነች። የባህላዊ ስምምነቷና ሰላማዊ አኗኗሯ ለዓለም ሀገራት ተምሳሌት አድርጓታል። ዘጠነኛ ሞናኮ የቅንጦትና የሰላም ምድር። በፈረንሳይ ሪቮራ የምትገኘው የቅንጦትና የሰላም ሀገር ሞናኮ ከፍተኛ ደረጃ ባለው የኑሮ ዘይቤ የምትታወቀው ይህች ሀገር ለረዥም ጊዜ ከጦርነት የራቀች ሀገር ናት። ውስን የጦር ኃይል ያላት ሲሆን ለጥበቃዋም ፈረንሳይን ታምናታለች። በዘመናዊ ጦርነቶች ውስጥ ምንም አይነት ተሳትፎ የላትም። በዲፕሎማሲ በፋይናንስና በቱሪዝም ላይ ትኩረቷን አድርጋለች። የጦርነትን ታሪክ ሳይሆን የብልጽግናንና የሰላምን ታሪክ ጽፋለች። አስረኛ ሞሪሼስ የህንድ ውቅያኖስ ብሩህ ኮከብ። በዝርዝራችን መጨረሻ ላይ የምናገኛት በህንድ ውቅያኖስ ላይ የምትገኘው ውብ ደሴት ሀገር ሞሪሼስ ናት። በብዙ ባህሎች ውህድ የተሞላች በሰላም የምትኖር ይህች ደሴት ለአፍሪካ የሰላም ተምሳሌት ነች። ምንም አይነት ቋሚ ጦር የላትም። በ1968 ዓ.ም ነፃነቷን ካገኘችበት ጊዜ ጀምሮ ሰላማዊ ነች። የሰላም ውቅያኖስ ውስጥ እንዳለች ደሴት ከግጭት የራቀች ናት። በአፍሪካ ውስጥ ባላት የተረጋጋ ዲሞክራሲና ዲፕሎማሲዋ ትታወቃለች። የብዝሃነትና የመከባበር ምሳሌ ሆና ቆይታለች። የሰላም ጥበብና ተስፋ። እንግዲህ እነዚህ በዘመናዊ ታሪክ ውስጥ የጦርነት መንገድን ያልመረጡ ሰላምን የሰነቁና የራሳቸውን ታሪክ በደማቅ ሰላም የጻፉ ሀገራት ናቸው። ከነዚህ ሀገራት መካከል ብዙዎቹ ጥቃቅን መንግስታት ማይክሮስቴት ወይም የተገለሉ ደሴቶች በመሆናቸው ስልጣዊ ጠቀሜታቸው አነስተኛ መሆኑ ጦርነት ለማስወገድ ረድቷቸዋል። በርካቶቹ ገለልተኝነታቸውን እየጠበቁ ለመከላከያቸው በትልልቅ አገሮች እንደ ስዊዘርላንድ ወይም ፈረንሳይ ላይ ይተማመናሉ። ይህ ሰላምን የማስጠበቅ ብልህ መንገድ ነው። የእነዚህ ሀገራት ህልውና ብዙውን ጊዜ በብልህ ዲፕሎማሲያዊ ሚዛናዊነት፣ በወታደራዊ ቡድኖች አለመሰለፍና ጠንካራ ዓለም አቀፍ ተቋማትን በመደገፍ ላይ የተመሰረተ ነው። የጦርነት ማዕበል ዓለምን ሲያናውጥ፣ እነዚህ ሀገራት ግን የሰላምን ዋጋ በደንብ በመረዳት የራሳቸውን መንገድ መርጠዋል። የሰላም ጥበብ ትልቅ ትምህርት ይሰጠናል። ምናልባት እነዚህ ሀገራት የሰላም የወደፊት መንገድ ምን ሊመስል እንደሚችል ፍንጭ ይሰጡናል። ውድ የቻናላችን ተከታታዮች የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ያደርጉ። ከነዚህ ሀገራት ውስጥ የትኛው በጣም እንዳስገረማችሁ በአስተያየት መስጫው ላይ ያሳውቁን። በቀጣይ ሰላም በሚሸት ዝግጅት እስከምንገናኝ ቸርን ሰንብት።